በዓለም ኢንተርናሽናል ተወዳጅ መጽሐፍ ዘ አርት ኦፍ ሰዳክሽን ደራሲ የሆነው ሮበርት ግሪን እንደጻፈው የሰዎች ትልቁ ችሎታ የሚወዷቸው ሰዎች ወደ እነሱ እንዲመጡ የሚያደርጉበት ጥበብ ነው ይለናል። የሚወዱንን ወደኛ ለመሳብ ከባድና ውስብስብ ነው። በዛሬው ቪዲዮ በሳይንስ ሪሰርች የተደገፉ ክራሽን የመሳቢያ መንገዶችን እንመለከታለን። አብራችሁን ቆዩ። አንደኛ፣ ፈገግታ። ጥናቶች እንደሚያሳዩት በጨዋታ ወይም በሐሳብ ልውውጥ ጊዜ ሳቂታ መሆኑ ወይም ፈገግታ ጾታ መሰረት በማድረግ ሳቢ አሊያም በተቃራኒው ሊሆን ይችላል። ለምሳሌ ሴቶች በጨዋታ መሃል በፈገግታ ሲሞሉ ወይም ሳቂታ ሲሆኑ የበለጠ ውብና ሳቢ ይሆናሉ። ለወንዶች ግን ይህ አይሰራም። ወንዶች የተረጋጉና ሚስጥራዊ ሲሆን በተቃራኒ ጾታ የበለጠ ሳቢ እንደሚሆኑ ያሳያል። ሁለተኛ፣ አይናፋርነት ወይም ይሉኝታ። በጨዋታ ጊዜ አይናቸውን ወደ ታች የሚመለከቱ እንዲሁም አንገታቸውን የሚደፉ በአንጻራዊነት ሴትም ይሁን ወንድ ሰዎች እንደሚወዱና ሳቢ ሆነው እንዲታዩ እንደሚያደርጋቸው ጥናቶች ያሳያሉ። ሶስተኛ፣ አቀራረብ። ለምሳሌ ክረሻችን ጠረጴዛ ላይ ተቀምጣለች ወይም ተቀምጧል እንበል። እናም ወደ እነሱ ስንቀርብ እንዴት ቢሆን ይወዱሉናል? ከጎናቸው ወይስ ከፊት ለፊት ብንቀርባቸው ይወዳሉ? ለዚህ ጥያቄ መልስም ጾታን መሰረት ያደረገ ነው። በጆርናል ኦፍ ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ በተደረገ ጥናት ወንዶች ከጎናቸው ሲቀርቧቸው እንደሚመርጡ እንዲሁም ሴቶች ደግሞ የበለጠ ከፊት ለፊት ሲቀርቧቸው እንደሚወዱ ያሳያል። ስለዚህ ክረሻችን ወንድ ከሆነ ከጎኑ ብንቀመጥ፣ ሴት ከሆነች ደግሞ ከፊት ለፊቷ ብንቀመጥ እንደሚወዱ ማወቅ ያስፈልጋል። አራተኛ፣ ጨዋታና ለዛ። ይህም ጾታ መሰረት በማድረግ ሴቶች የበለጠ ቀልድና የሚያሰቃቸው ወንድ እንደሚወዱ እንዲሁም ወንዶች ደግሞ በቀልዳቸው ምስቅላቸው ሴት ይወዳሉ። ስለዚህ ክረሻችን ወንድ ከሆነ በሚቀልዳቸው ቀልዶች ትንሽ ብቻ እያጋነንን መሳቅ የበለጠ እንድናማልል ይረዳል። እንዲሁም ክረሻችን ሴት ከሆነች በቀልዷ ከመሳቅ ይልቅ ለዛ ያላቸው ናቹራል ቀልዶችን በመቀለድ ማሳቅ ማዝናናት ይጠበቅብናል። አምስተኛ፣ አካላዊ ንክኪ። ቅድም የጠቀስናቸው ቴክኒኮች ከትንሽ አካላዊ ንክኪ ጋር በማጣመር የበለጠ ሳቢና አማላይ ያደርገናል። በ2007 ላይ በጆርናል ኦፍ ሶሻል ኢንፍሉዌንስ በታተመው ወንዶች የሴቶችን ስልክ ቁጥር ለመጠየቅ ይሁን ለዳንስ ለመጋበዝ ከመጠየቃቸው በፊት የሴቷን ክንድ ለአንድ ወይም 2 ሰከንድ ያዝ አድርገው ሲጠይቋቸው እሺ ማለት አዝማሚያቸው የበለጠ እንደሆነ ያሳያል። ክንድ አካባቢ የሚደረጉ ስስ ንክኪዎች የበለጠ ቀላል እንዲሁም ክረሻችንን ለመሳብ ጥሩ አቀራረብ ነው። በእርግጥ ይህንን ለማድረግ የግንኙነት ደረጃ የእነሱን ወሰን ማወቅ ያስፈልጋል። ነገር ግን በዚህ እርግጠኛ ከሆናችሁ የክረሻቸውን ክንድ በስሱ መዳበስ የበለጠ የእነሱን ፍላጎት እንድናገኝ ይረዳል። የዛሬው ቪዲዮ ይህንን ይመስላል። ጠቃሚ ሆኖ እንደምታገኙ ተስፋ አደርጋለሁ። ለቻናላችን አዲስ የሆናችሁ መሰል ቪዲዮዎች ለማግኘት ሰብስክራይብ እንድታደርጉ እንዲሁም ላይክ እና ሼር እንዳይረሳ እንላለን። ስለተከታተላችሁ እናመሰግናለን።